ከመፈጠሩ በፊት አለ ነው የሚለው አይደል? በእናንተ በቁርአኑ ከኢሳም በፊት እስልምና አለ ነው። የዛን ሰዓት እሺ እስልምና አለ ሰው ሲፈጠር ራሱ እስላም ሆኖ ይፈጠራል ሲል እንዴት ነው ይሄ ነገር? እኮ አንድ ሰው ሲፈጠር ሙስሊም ሆኖ ነው የሚፈጠረው። አላህ Subhanahu Wa Ta'ala ይሄን ይነግረናል። በተከበረ ቃሉ ምን ያመሰለ ان الدين عند الله الاسلام ነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ ان الدين عند الله الاسلام አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። ከ85ኛው አንቀጽ ላይ ደግሞ ومن يبتغي غير الاسلام دينا ከእስልምና ውጭ ሃይማኖትን የሚፈልግ ሰው فلا يقبل منه ከርሱ ተቀባይነት የለውም وهو في الاخره من الخاسرين እርሱ በመጨረሻ የተዋለም ከከሳሪዎች ነው ይላል ይናገራል። እና ፍጥረት የተፈጠረ በአንድ ሰው ሲፈጠር ሙስሊም ነው ሲባል እንዴት ነው ሲባል አላህ Subhanahu Wa Ta'ala በሱረቱ ሩም ላይ فاقم وجهك للدين حنيفا ፍትህን ለሃይማኖት ቀጥ አድርገናል ያን ሐኒፍ ለሆነችው ወይም ለቀጥተኛው መንገድ ይላል ይናገራል። فطرة الله التي فطر الناس عليها ሰዎችን በርሷ ላይ የፈጠረበትን ሃይማኖት ያለ ይናገራል። ሰዎች የተፈጠሩበት ሃይማኖት ያ ነው። ከዛ لا تبديل لخلق الله ይላል። ያላህን ፍጥረት መለወጥ የለም። ذلك دين القيم ይሄ ነው ቀጥተኛው መንገድ ولكن اكثر الناس لا يعلمون። ግን አብዛኞቹ ሰዎች የሆነ አንድ ሰው ቀስ ብለሽ በዝግታ እንትና አብራርልኝ እንደ ጋዜጣ ነው ይፈጠንሽ። ይቅርታ እሺ ፈጠንኩ ሶሪሽ ይቅርታሽ ቀጥ እሺ ምን ቀስ ብዬ ላብራራለህ ነው። እሺ መርሐባ። እሺ አሁን ምንድነው አንድ ሰው ሲፈጠር ሙስሊም ነው አላህ Subhanahu Wa Ta'ala ይሄንን ገልጾን በምዕራፍ 30 ከቁጥር 30 ላይ ወደ እውነት ዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ ያላህን ፍጥረት መለወጥ የጋችን አላህ ሰዎችን በእርሷ ላይ የፈጠረበትን ሃይማኖት ያዟት ያላህን ፍጥረት መለወጥ የለም። ይህ ቀጥተኛው ሃይማኖት ግን አብዛኞቹ ሰዎች አያውቁም እያለ ይናገራል። ስለዚህ የሰው ልጅ የተፈጠረው በእስልምና ላይ ነው። እስልምና የተፈጥሮ ሃይማኖት ነው ስንል እዚህ ነው። ለዚህ ነው የአላህ መልእክተኛ ማለይሂ ሰላቱ ሰላም በሐዲሳቸው ኩሉ መውሉዲን ሁሉም የተወለደ ሰው ይውለዱ አለ ፊጥራ በእስልምና ሃይማኖት ላይ ሆኖ ነው የሚፈጠረው። ፈአበዋሁ ቤተሰቦቹ ግን ይሁዳኒሂ ይሁዳ ያደርጉታል አው ነስራኒሂ ወይም ነሳራ ያደርጉታል ክርስቲያን ማለት ነው። አው ይመጅሳኒ ወይም እሳት አምላኪ ያደርጉታል እንጂ ብለ ያላህ መልእክተኛ ተናግሯል። ስለዚህ አንድ ሰው ሲፈጠር ሙስሊም ሆኖ ነው የሚፈጠረው። ግን ከጊዜ በኋላ ግን ወደ ሌላ ሃይማኖቶች ሊሄድ ይችላል ነው። ነገር ግን የተፈጠረበት የተፈጥሮ ሃይማኖት አምላካችን አለ በሱረቱ በቀራ ቁጥር 138 እንደተናገረው ሲብገተ አላህ ይላል። ሲብገተ አላህ የአላህን የተፈጥሮ መንከር ያዙ ይላል። ወመን አህሰኑ ሚነላሂ ሲብገተ አላህ የበለጠ ደግሞ የተፈጥሮ መንከርን የሚነክር ማን ነው? ወነህኑ ለሁ ዓቢዱን ለእርሱ ደግሞ ለአላህ Subhanahu Wa Ta'ala ታዛዦች ነን አምላኪዎች ነን በሉ እያለ ይናገራል አምላካችን አላህ Subhanahu Wa Ta'ala። ስለዚህ ላይ ሆኖ ነው አሪፍ ነው። እኔ የፈለኩትን ጥያቄ ሁለቱንም ተረድቻለሁኝ። ሶስት የዛን ጊዜ ነብያችን መሐመድ ከመምጣታቸው በፊት እስልምና እስካለ ድረስ ያዛን ጊዜ የእስልምና ሃይማኖት ወይም እንትን መሪ ማን ነው? በማን ነበር? እንዴት ነበር? እቺን ብቻ አብራራ። ነቢያቶች ነበሩ። ነቢያቶች በየጊዜው ነቢያቶች ይላካሉ። አላህ Subhanahu Wa Ta'ala በየህዝቡ ሁሉ ውስጥ መልእክተኛ ልከያለሁ ይላል አምላካችን አላህ Subhanahu Wa Ta'ala። ለምሳሌ በአዳም ጊዜ አዳም ነው መሪ የነበረው። አላህ አዘወጀ በሱረቱል ነህል ምዕራፍ 16 ላይ ምን ይላል መሰለ? ምዕራፍ 16 ወር እንደዛ መሰለ ምዕራፍ 16 ከቁጥር ስንት ነበር ረሳሁት። وسورة النحل مرة فصلت كقطر 36 له ولقد بعثنا في كل أمة رسولا بهلهم ملكتنيوش لاي ما بهلهم حزبوش لاي ملكتنيوش اللي كانوا رسولا ملكتنيوش سماتوا من بن بلونا استمرت أن يعبدوا الله الله نملكه واجتنبوا الطاغوت طاغوتاتንም ደግሞ ወራቁ ብሎ በማስተማር አላህ Subhanahu Wa Ta'ala ነብያቶችን እንደላከ ይናገራል። እንደዚሁ በምዕራፍ 40 ከቁጥር 78 ላይም እንደዚሁ በተመሳሳይ ለቀድ አርሰልና ረሱልን በየህዝቡ ሙሉ ውስጥ መልእክተኞችን ልከናን من قبل ካንተ በፊት እያለ አምላካችን አላህ ይናገራል። ስለዚህ ሁሉም ነብያቶች ሲመጡ ምንድነው የሚያስተምሩት? አንዱን አምላክ በብቸኝነት አምልኩ ከጣዖታት ራቁ እያሉ ይሰብኩ ነበር። እስልምናንም ሰብከዋን አምላካችን አላህ Subhanahu Wa Ta'ala በጣም ብዙ ቦታዎች ላይ ይሄንን ይናገራል። ለምሳሌ አዳም ነብይ ነው። ነብይ እንደሆነ የአላህ መልእክተኛ አለይሂ ሰላቱ ሰላም ተጠይቀው ያ ነብይ አላህ አንተ ያለህ መልእክተኛ ሆይ
أو أنت نبي هل كان آدم نبيا نبي الله آدم نبي نبرة قبل سيتيقو نعم أو نبي نبرة مكلم دمو الله بقت تناجر نبي نبرة يالو يناجر له مالتنا قلت له سلزي نبي نبرة مري نبرة هذا يسوع من نبرة ما يستمرات سيبر صلاة السجاد سوق الصوصام الله سبحانه وتعالى نديت ندم ينقرأ جنم كذا بوهلا ننوح نيساك نابراهام ناقو كلهم سيمتو اسلمنا يسبكوا تسلمنا ነው ሲሰብኩ የነበር ሁሉም ነቢያቶች ማለት ይችላል። በኢሳ ጊዜ ኢሳ መሪያቸው ነበረ፣ በሙሳ ጊዜ ሙሳ መሪያቸው ነበረ፣ በአብርሃም ጊዜ አብርሃም መሪያቸው ነበረ፣ በኢሳያቆም ጊዜ በሌሎችም መሪያቸው በጊዜ የሚላከው ነብይ ነበረ ማለት አላህ Subhanahu Ta'ala በየህዝቡ ሁሉ ውስጥ መልእክተኛ ስለሚልክ አሁን ግን መሪያችን ማን ነው ሲባል የአላህ መልእክተኛ አለይሂ ሰላም ወይም ነብይ መሐመድ ናቸው። ምክንያቱም የመጨረሻና የመንደምደሚያ ነብይ ተደርገው የተላኩት እሳቸው ስለሆኑ ማለት ነው። ገብቷል ሰምተኛል የሰማው ነው እስኪ ሌሎችን አብራሪሽ አለው ነው እሺ ገብቷል ይሄ ወይስ ልጨምርልህ ግስት ልጨምርልህ ነው ወገናችን ይሰማል አይ ድምጽ ያይዘው ከስር ያላችሁ እሺ በቃ ሌላ ጥያቄ ያለ መቀጠል ይችላል ምናልባት እሱ አልተመቸኝም ሊሆን ይችላል ሌላ ጥያቄ ያለው ካለ ታስተናግጂ ነው ይመለሳልኝ አለ እዚህ ኦንላይን አብሽር እሺ ችግር የለውም እሺ ሰላም አንሶኪያ እኔ አይፈልገኝም እኮ አንሶኪያ አልፈልግም ስለዚህ ሀሱ ከመጣሽ ጋር አወራለሁ ችግር እኮ ስለምትያዝ እኮ ነው አሬ አንቺ ድርግ ብለሽ እንትን ያለው ብለሽ እኮ ነው የምታወለው ያለ መረጃ አካ ይድርቅ አላልኩም አንድ ቀን በነገራችን ያስተጋባኝ ለዛ እኮ ነው እንትን ብሎክ አረክሽኛል እኮ ስለዚህ ያለ እውቀት ነው ብሎክ ያደረኩት ስለሚያውቅ ለዛ ነው ብሎክ አረክሽኝ አላህን ተሳድበህ ነው ብሎክ ያደረኩት አንሶኪያ ስርዓት ያዘ አሁንም ቢሆን አላህን ተሳድበህ ነው ብሎክ ያደረኩት ማች ተሳደብኩ ነው አላህን ተሳድበህ ነው ብሎክ ያደረከው ጥያቄ ጠይቅ ስትባል አላህን ተሳደብ ከዛ ብሎክ ተደረገ እዚህም ብሎክ ትደረጋለህ ባይዘ የማትስተካከል ከሆነ አላህን የሚሳደብ ሰው ብሎክ ይደረጋል እኛ ለማስረጃ አንድም ብቻ ላይ በማስረጃ ስትያዝ ከዛ መሳደብ ጀምር ሚት አድርገህ ጭቅጭቅ እንዳይሆን ሚት አድርግና ቁጭ በል ሁሴን እስከሚመጣ ሌላ ጥያቄ ያለው ሰው ካለ መቀጠል ይችላል ያለው አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ነበረኝ ጥያቄ ባለት ብዙም ቢመጣ ግን ደስ ይለኛል ፈትዋ ነው እንዴ አይ እሺ ጂሰስ ኢዝ ኪንግ ኦፍ የሚለውን አስገቡት Jesus is king of kings. ፓውዝ ሆናን መሰለኝ ሁሴን ልጁ ሻሃዳ ሊይዝ ነው መሰለኝ እና ሁሴን ባትወጣ አሪፍ ነው ኦኬ ዛሬ እሺ ሌላ እንትን ላላወራችሁ ነው እንትን እየገባሁኝ እኔ አንድ ነገር ስለ ኢብራሂም ልጆች ስለ ሳራና ስለ አጋራ ማለት ነው ስለ ኢብራሂም የኢብራሂም የበኩር ልጅ ማን ነው በቁርአን ውስጥም ሆነ የበኩር ልጅ ማን ነው አሁን እዚህ ጋር ጥያቄ ስላለኝ ነው የበኩር ልጅ የቃል ኪዳን ነው ያለ ቃል ኪዳን የሰጠው የበኩሩ ልጅ ማን ይባላል የበኩሩ ልጅ እስማኤል ነው መጀመሪያ የተወለደው ከአጋር እስማኤል መጀመሪያ የተወለደው የቃል ኪዳን ነው አላህ የቃል ኪዳንን የምትወደውን ልጅ ላስጠኝ ያለው ማንን ነው እሱም ብቻ እስኪ
አንዴች የምትወደው እስማኤል ነው። እሱም እስማኤል ነው። በነገራችን ላይ ከአጋር የተወለደው ልጅ ክርስቲያኑ እንደሚሉትኝ ይሄ የዝሙት ልጅ አይደለም፣ በፍጹም አይደለም። እንደዛ ብሎ የሚያስተምር ባይብል ላይ አንድ ቦታ የለም። በነገራችን ላይ ባይብል ላይ እንትና የዝሙት ልጅ ነው ወይ ማን ነው እስማኤል የዝሙት ልጅ ነው የሚል ባይብል ላይ የለም። እንደውም ሚስት ተሆነው ዘንድ እንደዳረችው ነው ሳራን የሚያስቀምጠው። ሳራ የአብርሃምን እንደዳረችው አጋር ደግሞ ሚስቱ እንደሆነች ነው የሚያስቀምጠው ባይብል ላይ። ግልጽ ነው። ስለዚህ የቃል ኪዳኑ ልጅ መጀመሪያ ቃል ኪዳን ገብቶ የነበረው ለማረድ ቀጥታ እንትና ነበር ማነው እስማኤል ነበረ። ከዛ በኋላ እስማኤል አላህ Subhanahu Wa Ta'ala ረዳለው ቁርአን ላይ አለ። ከዛ በኋላ ሊያርድ ሲል አላህ Subhanahu Wa Ta'ala በበግ ቀየረለት። እንደውም የአረፋ የምናርደው በሱ የሱን ሱና ነው የምንከተለው። የአብርሃም ሱና ነው አረፋ ላይ በግ እናርዳለን ታስታውስ ከሆነ ማለት ነውና እንደዛ የምናደርገው በዛ ምክንያት ነው። እና እስማኤል አለይሂ ሰላም ነብይ ነው፣ ሰው ነው። እንደገና ደግሞ እንደውም ባይብል ላይ ስትመለከት እንደውም በብስራት እኮ ነው የተወለደው። ነብይ እንትን መልአክ መጥቶ ነው ያበሰራት። እንደውም የአጋርን መልአክ መጥቶ አብስሯትኝ ነው የተወለደው እንጂ ዝም ብሎ አይደለም። ስለዚህ ነብይ ነው። የቃል ኪዳኑ ልጅም እሱ ነው። የባህር ልጅም የመጀመሪያ ልጅም ባይብልም ላይ ሆነ ቁርአን ላይ እሱ ነው የመጀመሪያ ልጅ እና ይሄ ነው። ባይብል ላይ ግን የሆነ የተቀየረ ነገር አለ። በነገራችን ላይ ባይብል ላይ ኢየሱስ ክርስቶስ ማን እንትና ይሄ አስተፍርላ እንትና እስማኤልን ይሁን ወደ አረብ ሀገር ስለሄደ ልክ እንደ ባሪያ አድርገው ወይም ደግሞ እሱ ቃል ኪዳን ልጅ እንዳልሆነ አድርገው ስለው እንደገና ደግሞ ይሄ ምንድነው የእስማኤልን ደግሞ ለቃል ኪዳን ልጅ ብለው በጣም አምታተውታን እዛ ላይ ልክ ይሄኛው ምንም እንደውም ብዙ ህዝብ አደርጋለሁ ምናምን ብሎ እንደውም በጣም ብዙ ቃል ኪዳኖች የገባለ ለእስማኤል ነው። ባይብልን ካነበባችሁ ፍሬያማ ማደርጋለሁ እጅግ አበዛሃለሁ እያለ ቃል ኪዳን ስገባለት የነበረው ነገር ግን ያንኛውን ስትመለከቱ ግን ያን ያክል እንኳን አታገኙም። ግን ደግሞ ይሄ እስራኤላውያን በሱ በኩል ስለመጡ በእስማኤል በኩል በኢሳቅ በኩል ስለመጡ እስራኤላውያን